ግን ስለ ሀገር አናስብም። ስለ በኋላ ስለምናስብ ሀገር ዋጋ ሲያወጣ እዛ ጎባ ሄጄ በአሁኑ ስልጠና ከሌክቸር በኋላ ጎባ እናያቸዋለ ታውቃላችሁ? ከጎባ ትንሽ ወጥተህ ቱርጂቱ ይባላል ያሳዩ ስር በአብዛላ አካባቢና ሄድኩ ቱርጂቱ በጣም ቀዝቃዛ ነው። እስከ 1-0 ድረስ in about 30-40 minutes drive ከሱ ኖርድ ወደ ዶሎመና መንገስ ኖርድ ያለው ጫካ ያለው ተራራ በጣም የሚደንቅ ነው። እውነት ለመናገር ብዙ ቦታ ተሄዶ ያንን ደስታ ማግኘት አይቻልም። እና የመጀመሪያ ቀን ሌክቸር የነበረው ስለ ዴቨሎፕመንታል ቲዮሪ ነበር። ተማሪዎች አላለው ስልጠና ነበራቸዋል። እና ለማታዊ መንግስታችን በዚህ በ10 ዓመት ውስጥ ኢትዮጵያን ከ3 ወር 10 ወር ያስገባና ያወቻቸው ነበር እና በሚቀጥለው ቀን ማጠቃለያ ነበር። አይነት አስቻለውባቸው ለማታዊ መንግስት ጎባ ሳይመጣ ነው ይሄን እቅድ ያወጣው። መልሶ ጎባ መጥቶ ሰርቶ ማድረግ አለበት። 10 ዓመት ምንሰራው ነው ቆየው 10 ዓመት የሚያቆይ ነገር የለም። እውነት ነገራችሁ እኔ ቆራሮ ነበርኩኝ። አሁን ስለዳስ ስዊስ ምንም ነገር የለም እኮ በቃ አስፋልትና የሆነ ድንጋይ ነው። እንደዛ የሚያምር ኔቸር የለም። ግን ሁሉም ስለበኋላ እያሰበ እሱ ማጥፋት አለብን። ቢያንስ ልጆቻችን ማጥፋት አለብን። በጣም የሚያምር ሀገር ነው ያወለቀም ታውቃላችሁ። ከወለቀ ደግሞ የሚበልጥ የሚገርም ነገር ብዛው ነው። ምክንያቱም በሆነ አካባቢ ውስጥ እዚህ ጋር አንድ ኔጌቲቭ ይገባል አሉ እነሱ ለሲሄድ አንድ ነበር 1-0-2 ዲግሪ ሴንቲግሬድ ቅዝቃዜ ያለው ቦታ ትንሽ ደግሞ ነርተ ጫካ ተራራ ምናምን ሲሆን ማየት ለፈረንጅ በጣም በቃ ነው። ቢኮዝ ኔቫዳ ለማየት ከካሊፎርኒያ ከኮሎራዶ 2 ቀን 1 ቀን ተኩል ነፋለን። እንደዚህ የሚታይ ነገር እና እዛ ቦታ ጫካ ውስጥ የሆኑ እንግሊዞች ባልና ሚስቶች የሚገርም ሎጅ ሰርተዋል። ሄዳችሁ ቆንጆ ወራካ ሎጁ ያው ቤቱ ለፕሮጀክቱ ምናምን ነገር የለው ቤቱ ሳይሆን ግድብ ገድበው ለነሱ ፍጆታ የሚሆነው ኤሌክትሪሲቲ ዳም ሰርተው እዛ ያመነጫሉ። እሱ ለፈረንጆች ናቸው። በባዮጋዝ ዘሆል ኪችናቸውን በባዮጋዝ ሸፍነውታል። በሄሊኮፕተር እንግዳ ከመጣ ብለው ታንከር ሰጥተዋል። ነዳጅ ማቆያ አስቡት። ማውራችሁ ከጎባ የ2 ሰዓት ምናምን ድራይቭ አድርጋችሁ ነው ለሚያለ ጫካ ውስጥ